በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ተመልካቾቼ፣ አድማጮቼ። ማኅደረ ክርስቶስ መንፈሳዊ አገልግሎት የተዘጋጀ በአውደ ወንጌል ሚዲያ የሚቀርበውን የትምህርት ጊዜ አሁን እንጀምራለን። ዛሬ እንድንነጋገር የፈለግኩትኝ መዳን በስራ ነው ወይስ በጸጋ የሚል ሀሳብ ነው። ብዙ ጊዜ በዚህ በሚዲያ በምናደርገው ውይይት ሰዎች ብዙ ጊዜ መዳንን በተመለከተ የተለያየ ሀሳቦችን ያመጣሉ እና እንዲሁ መዳን በስራ ነው ወይስ በጸጋ የሚል ሀሳብ ማንሳት ፈለግኩኝ። ያው እንግዲህ የእኛ ትምህርቶቻችን መጽሐፍ ቅዱስን መሰረት ያደረጉ ናቸው። የእግዚአብሔር ቃል የሚለውን ነው የምንናገረው። ሕዝባችን የእግዚአብሔርን ቃል ሰምቶ ትክክለኛውን ትምህርት አውቆ ወደ እግዚአብሔር መንግስት እንዲገባ እንፈልጋለን። ከዚህ የተነሳ የምናስተምረው መጽሐፍ ቅዱሳዊን እውነት ነው እና መጽሐፍ ቅዱሳዊን እውነት ስለምናስተምር ሰዎች መዳን በስራ ነው በማለት ብዙ ጊዜ ይናገራሉ፣ ብዙ ጊዜ ያወራሉ። እና ምንድነው መጽሐፍ ቅዱሳዊ መረጃችሁ ብለን ስንላቸው የሚጠቅሱት አንድ ጥቅስ አለ። በተለይ ዛሬ እንደ ሁለቱን ጥቅሶች ራሱ በንጽጽር ብናይ ጥሩ ነው። የያዕቆብ ምዕራፍ 2 ነው የሚጠቅሱ እነሱ። ምዕራፍ 2 ከቁጥር 17 ጀምሮ ይጠቅሳሉ። እንደገና ደግሞ እኛ አብዛኛውን የመጽሐፍ ቅዱስ ጥቅሶችን በማንሳት መዳን በእግዚአብሔር ጸጋ ነው ለማለት ለማስረዳት እንሞክራለን። እና ከዚህ የተነሳ መዳን በስራ ነው ወይስ በጸጋ? እኔ እንደው አንድ ጥያቄ ልጠይቅ። ሰው በስራው ለመሆኑ መዳን ይችላል? ሰው በስራው ለመሆኑ መዳን ይችላል? አይደለም በእግዚአብሔር ፊት ተቀባይነት አግኝቶ እኛን የሚያድን ስራ ይቅርና እኛ ራሳችን እንኳ የምናምንበት የምንረካበት ስራ መስራት እንችላለን ወይ ብዬ እጠይቃለሁኝ። እንደ እውነቱ ከሆነ እኔም ብትጠይቁኝ ራሴን እንኳ የሚያረካ ስራ አልሰራሁኝም። ብዙ ጊዜ ስራዎችን ዞር ብዬ ሳይ መንፈሳዊ ስራዎችንም ይሁን እንዲሁ እዚህ ዓለም ላይ የምኖር ስመላለስ ስኖር የማደርገውን ነገር ይሁን ስመረምረው ሕጸጽ አለበት፣ ጉለት አለበት። አይደለም እግዚአብሔር ሊያረካ ይቅርና የኔን ልብና የኔን ሀሳብ እንኳ አርክቶ አይቼው አላውቅም። እና ከዚህ የተነሳ እኔ መዳን በስራ ነው የሚለው እንትን ሁልጊዜ ይገርመኛል። ነገር ግን መጽሐፍ ቅዱስ መዳን በስራ ሳይሆን በጸጋ መሆኑን በደንብ አጠንክሮ ይናገራል። ሁልጊዜ የምናውቃቸው ሮሜ ምዕራፍ 3፣ ሮሜ ምዕራፍ 4፣ የገላትያ መልእክት፣ ኤፌሶን እነዚህን ሀሳቦች በደንብ አስረግጠው ይናገራሉ። ዛሬ እስኪ ሮሜ ምዕራፍ 4 ላይ እንጀምርና ከዚያ በኋላ አንዳንድ ሀሳቦችን እናነሳለን። ሮሜ ምዕራፍ 4 ምን ይላል? እንግዲህ በስጋ አባታችን የሆነ አብርሃም ምን አገኝ እንላለን? አብርሃም በስራ ጽድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። አያችሁ እንግዲህ ጳውሎስ ለትልቁ የእምነት አባት ስለ አብርሃም ያወራል። ስለ ትልቁ የእምነት አባት በነገራችን ላይ ይህንን ከማውራቱ በፊት መዳን በጸጋ እንደሆነ እያብራራ መጥቶ ነው ይህንን የሚያነሳው። እንዴት አብራራ ብላችሁ ካላችሁኝ ወደ ላይ መለስ እንበልና ሮሜ ምዕራፍ 3 ከቁጥር 20 ጀምረን እናንብ። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። የሚገርም ነገር ነው። እንግዲህ ሕግ ለእስራኤል ተሰጥቶ ነበረ። ይሄ እስራኤል የሚባለው ሕዝብ ሕግ የተሰጠው ኪዳን የተሰጠው ተስፋ የተሰጠው ሕዝብ ነው እና ሕግ ተሰጥቶት ነገር ግን በሕጉ ኑሮ መጽደቅ አልቻለም። የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው የሚለው። የሕግን ስራ ሰርቶ በእግዚአብሔር ፊት ሙሉ በሙሉ ተቀባይነት የሚያገኝ ስጋ ለባሽ የለም። የሕግ ዓላማው ራሱ ምንድን ነው ከተባለ ኃጢአትን ማሳወቅ ነው። ለዚህ ነው ኃጢአት በሕግ ይታወቃልና ነው የሚለው። ኃጢአትን መግለጥ ነው ስራው፣ ኃጢአትን ማሳወቅ ነው። ሰዎች ኃጢአተኛ እንደሆኑ እንዲያውቁ እንዲረዱ ነው ሕግ የተሰጠው። ገላትያ ስለ ሕግ ስለተሰጠበት ነገር ሲናገር ምን ይላል መሰላችሁ? ሐዋርያው ጳውሎስ ስለ ሕግ የምናወራ እንጂ የመጀመሪያዎቹም ሰዎች በሕግ እንደማያጸድቁ ያውቁ ነበር። ገላትያ ምዕራፍ 3 ቁጥር 19 ላይ እንግዲህ ሕግ ምንድን ነው ይላል። እንግዲህ ሕግ ምንድን ነው ይልና ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛች በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። አያችሁ ሕግ ምንድን ነው? ሕግ የተሰጠው
ለምንድን ነው ከተባለ ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። አያችሁ፣ ሰዎች ሕግን እየተላለፉ ስለነበረ፣ ሰዎች ከሕግ ውጭ ስለነበሩ፣ የሚያደርጉት ኃጢአት፣ በደል፣ ክፋት እየበዛ ስለሄደ ስለ ሕግ መተላለፍ የተሰጠ ነው። ምን እስከሚሆን ነው የሚለው? ተስፋ የተሰጠው ዘር ከሚመጣ ድረስ። ተስፋ የተሰጠ ዘር አለ፣ ሰዎችን ሁሉ የሚያድን፣ ሰዎች ሁሉ የሚድኑበት ተስፋ የተሰጠ ዘር አለ። ስለዚህ ያ ዘር እስከሚመጣ ድረስ ሕግ ስለ ሕግ መተላለፍ የተሰጠ ነው እንጂ ሕግ መዳኛ አይደለም። ሕግ መጽደቂያ አይደለም። ሕግ ሰው ይህንን ስራ ሰርቶ ወደ እግዚአብሔር መንግስት የሚገባበት አይደለም። ለዚህ ነው ጳውሎስ ይህም የሕግን ስራ በመስራት ይላል ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ኃጢአት በሕግ ይታወቃልና ይላል። አያችሁ፣ የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት መጽደቅ አይችልም። ሕግ ኃጢአትን ምን አደረገ ከተባለ ኃጢአትን ገለጠ። ሰው ሁሉ ኃጢአተኛ እንደሆነ፣ ሰው ሁሉ በደለኛ እንደሆነ፣ ሰው ሁሉ በእግዚአብሔር ፊት ሲታይ ሕግ ተላላፊ እንደሆነ እንዲያውቅ ነው። ከዛ ይቀጥልና ጳውሎስ ይላል ከቁጥር 1 ላይ ምላል አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገለጠ። አያችሁ፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገለጠ። ጽድቅ የሚባለው ነገር፣ መዳን የሚባለው ነገር ከሕግ ጋር ተያያዥነት የለውም። ብዙ ሰው መዳን ከሕግ ጋር የተያያዘ ይመስለዋል። ጽድቅ ከሕግ ጋር የተያያዘ ይመስለዋል። ይኸውላችሁ ወገኖች ከሰማችሁኝ፣ ጽድቅ ከሕግ ጋር አይያዝም። መዳን ከሕግ ጋር አይያዝም። ሕግ የተሰጠው ስለ ሕግ መተላለፍ ነው። ሰዎች ሕግ ስለተላለፉ፣ ሰዎች በደለኛ ስለሆኑ፣ ሰዎች በቃ ፈጽመው ኃጢአተኛ ስለሆኑ ገበሬ የሚያደርግ ሕግ ተሰጥቶ ነበር። ነገር ግን በዚያ ምን ሆኑ? ወደቁ። ኃጢአታቸውን ነው የገለጠው። ኃጢአተኛ ናችሁ፣ ተስፋ የላችሁም፣ ወደ እግዚአብሔር መንግስት መቅረብ አትችሉም፣ እናንተ ተኮንናችኋል፣ ተፈርዶባችኋል፣ መጨረሻችሁ ጥፋት ነው፣ መጨረሻችሁ ጉስቁልና ነው፣ መጨረሻችሁ በእግዚአብሔር ፍርድ መውደቅ ነው የሚል ነገር ነው እያሳያቸው ያለው። ለምን ሲባል ሰዎች ሲያዩ ሕግ ተላልፈዋል። ሰዎች ሲያዩ በደለኛ ናቸው። ሰዎች ሲያዩ የእግዚአብሔርን ትእዛዝ ሽረዋል፣ የእግዚአብሔርን ትእዛዝ ጥሰዋል። ለምን ሲባል ኃጢአት ማነው? ሕግ ትልቁ ዓላማው ምንድን ነው ከተባለ ኃጢአትን መግለጥ ነው። ሕግ መተላለፍን እንድታውቅ ነው የሚያደርግ። አንድ ሰው ሕግ ሲተላለፍ በቃ ሕጉን ተላለፍክ ይልሃል። ስለዚህ ምንም አማራጭ የለህም። ምንም አማራጭ ስለሌለህ በቃ ሕግ ተላላፊ ነኝ፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ በእግዚአብሔር ፊት የምቀርብበት ጽድቅ የለኝም፣ በእግዚአብሔር ፊት የምቀርብበት ምንም አይነት ብቃት የለኝም፣ ኃጢአተኛ ነኝ ነው የምትለው፣ በደለኛ ነኝ ነው የምትለው። ለዚህ ነው መጽሐፉ ይህንን ነው በግልጽ የሚነግረን፣ ስለ ሕግ መተላለፍ የተሰጠ ነው። ለዚህ እዚህም ጋር የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው የሚለው። ኃጢአት በምን ይታወቃል ይላል? በሕግ ይታወቃል። በቃ ሕጉ ኃጢአተኛ መሆኑን ነግረዋል። ወይም ደግሞ ኃጢአት ስትሰራ ሕግ እንደተላለፍክ ታውቀዋለህ። በቃ እንደተላለፍክ ታውቀዋለህ። ይህንን ነው የሚነግረው። ይህንን ካለ በኋላ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ለዚህ ነው ሕግ ጽድቅ ከሕግ ጋር ተያያዥነት የለውም። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ነው የሚለው። የጽድቅ ምንጭ እግዚአብሔር ነው። የጽድቅ ባለቤት እግዚአብሔር ነው። ጽድቅ የመጣው ከእግዚአብሔር ነው። ለዚህ ነው መጽሐፉ በሕግና በነቢያት የተመሰከረለት የማን ጽድቅ ነው የሚለው? የእግዚአብሔር ጽድቅ። የእግዚአብሔር ጽድቅ ደግሞ ሲገለጥ ያለምን ነው የሚለው? ያለ ሕግ ተገልጧል ወይ? ያለ ሕግ ተገልጧል። እሺ ይቀጥልና እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። አያችሁ፣ ተመልከቱ። ጥበብ ይህንን በደንብ ስሙ። ጥበበኛ ሰው ይህንን ነው ማመን ያለበት። ጥበበኛ ሰው ይህንን ነው ተረድቶ መቅረብ ያለበት። እርሱም ይላል ለሚያምኑ ሁሉ የሆነ የመጀመሪያው ጽድቅ የእግዚአብሔር ነው። ከእግዚአብሔር ነው የመጣው። ምንጩ እግዚአብሔር ነው። ከሕግ ጋራ፣ ከሰው ስራ ጋራ፣ ከምድራዊ ነገር ጋር አይያያዝም። እግዚአብሔር ነው የሰጠው። ስለዚህ እግዚአብሔር ያንን ጽድቅ ሲሰጠን ያለ ምንድን ነው የሰጠን? ያለ ሕግ ነው የሰጠን። ያለ ሕግ ነው የሰጠን። ከሕግ ጋር አይገናኝም። ለዚህ ነው እርሱም ይላል ለሚያምኑ ሁሉ የሆነ። ይህ አንደኛ ነገር ነው። ጽድቅን ለማግኘት የመጀመሪያው ከሰው የሚጠበቀው ነገር ምንድን ነው ከተባለ ማመን ነው። ማመን እግዚአብሔር በቃ ጽድቅን ሰጥቶኛል ብሎ ማመን፣ ወይም የእግዚአብሔር ጽድቅ ሰውን ሁሉ የሚያድን የእግዚአብሔር ጽድቅ ተገልጧል ብሎ ማመን፣ ይሄ ያስፈልጋል። ሁለተኛው ሀሳብ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው የሚለው። የሚታመንበትም አካል ግልጽ ሆኗል። ሰው በማንኛውም ነገር በማመን አይገኝም። አንዳንድ ጊዜ ሰዎች በአብ በወልድ በመንፈስ ቅዱስ አምኜ ጸድቄአለሁ ይላሉ። አይልም መጽሐፉ። ልክ ነው። በአብ በወልድ በመንፈስ ቅዱስ ማመን ያስፈልጋል።
አንድ መለኮት በሶስት አካል የተገለጠ አንድ መለኮት አለ። መጽሐፍ ቅዱስ ይህንን በግልጽ ይነግረናል። ይህንን ማመን ይጠይቃል። ነገር ግን መጽሐፉ መዳንን የሚያያይዘው ከማን ጋር ነው ከተባለ ከኢየሱስ ክርስቶስ ጋር ነው። እና ሰዎች ብዙ ጊዜ ይህን በዚህ ሊሸውዱ ይፈልጋሉ። በዚህ ሰዎችን ሸፍት ሊያደርጉ ይፈልጋሉ። አትሸወዱ። ምክንያቱም ግልጽ ሆኗል። በማን ነው አምነን የምንቀበለው? የተገለጠው የእግዚአብሔር ጽድቅ ነው። ይህንን የእግዚአብሔር ጽድቅ በማን ነው አምነን የምንቀበለው? ይህንን የእግዚአብሔር ጽድቅ በማን ነው አምነን የምንቀበለው ብለን ስንል መጽሐፍ በግልጽ ነግሮናል። በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው የሚለው። አያችሁ፣ ሰው በኢየሱስ ክርስቶስ ሲያምን ጽድቅን ምን ይላል? ከዚያ ይቀጥልና ልዩነት የለም፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይለንና ነገር ግን ይላል በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንግዲህ እግዚአብሔር ሕግን ሰጥቶ ጻድቅ አላገኘም። ከሕግ በፊትም በነበረው ማህበረሰብ ውስጥ ጻድቅ አላገኘም። እግዚአብሔር ሲያስብ ያሰበው ምንድን ነው ከተባለ የራሱን ጽድቅ ገልጦ በራሱ ጽድቅ ሰዎችን ማጽደቅ ነው። በራሱ ጽድቅ ሰዎችን ማጽደቅ ነው። ለዚህ ነው ልዩነት የለም ይላል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። አያችሁ፣ ሁሉ ሰው ኃጢአተኛ ነው። አሁን አንዳንድ ጊዜ ሲታሰብ ሰዎች እገሌ ከኔ የተሻለ ጻድቅ ነው እኔ ሊያጸድቅ ይችላል ብለው ያስባሉ። በጭራሽ። ይኸውላችሁ መጽሐፍ ቅዱስ የሚነግረን ይህን ነው። ስጋ የለበሰ ሁሉ ኃጢአተኛ ነው። ስጋ የለበሰ ሁሉ ኃጢአተኛ ነው። ስጋ የለበሰ ሁሉ የሕግ ስራ በመስራት መጽደቅ አይችልም ብሎ መጽሐፍ ቅዱስ ከነገረን ስጋ የለበሰ ሁሉ ምንድን ነው ማለት ነው? ኃጢአተኛ ነው ማለት ነው። ኃጢአተኛ ነው። ኃጢአት ሰርቷል። የእግዚአብሔር ክብር ጎሎታል። ስለዚህ የእግዚአብሔር ክብር ስለጎደለው ኃጢአተኛ ስለሆነ ይህ ሰው በእኛና በእግዚአብሔር መካከለኛ ሆኖ ሰውን ማጽደቅ አይችልም። ለዚህ ነው መጽሐፉ ሲነግረን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ይህ ሀሳብ እንደው ትንሽ እዚህ ጋር ብሪፍ ለማድረግ ወይም ግልጽ ለማድረግ አንዳንድ ጊዜ በዚህ ሀሳብ ውስጥ ሁለት የሰው ዘሮች ይገባሉ። የመጀመሪያው ነገር ሕዝብ የተባለው ነው። ሕዝብ የተባለው ማን ነው ካላችሁኝ እስራኤል ነው። እስራኤል ሕግ የተሰጠው ነበረ፣ ኪዳን የተሰጠው ነበረ፣ ተስፋ የተሰጠው ነበረ። እዚህ ሮሜ ምዕራፍ 9 ላይ ሄደን ስናነብ ስለ እነሱ ሲያወራ ምን ይላል መሰላችሁ? ከቁጥር 1 እስከ 4 ያለውም ማንበብ እንችላለን። ብዙ ሐዘን ይላል፣ የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እናገራለሁ፣ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶች ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበረ። እነሱም እስራኤላውያን ናቸው። ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋም ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አያችሁ፣ እስራኤላውያን አሉ። እነዚህ እስራኤላውያን ሕዝብ ናቸው። ምክንያቱም ኪዳን የተሰጣቸው፣ ተስፋ የተሰጣቸው፣ ቃል የተገባላቸው አባቶች ከነሱ የሆኑ የሕግ መሰጠት ለነሱ የሆነ የክብር ኪዳን የነሱ የሆነ እነዚህ እስራኤላውያን ናቸው። እና እነዚህ በብሉይ ኪዳን ስንሄድ ለእግዚአብሔር የተመረጠ ሕዝብ ነው። ለምሳሌ ዘጸአት ምዕራፍ 19 ቁጥር 5ና 6 እንዳችሁ ስታነቡ ይህንን ኪዳኔን ብትጠብቁ ቃሌን ብትሰሙ ከዓለም ሁሉ የተመረጠ ሕዝብ፣ የመንግስት ካህናት፣ ቅዱስ ሕዝብ፣ ለርስት የተለየ ወገን ትሆኑልኛላችሁ ብሎ እግዚአብሔር ተናግሯቸዋል። ስለዚህ እግዚአብሔር አስቦ የነበረው ነገር ምንድን ነው ከተባለ እስራኤልን ከዓለም ሁሉ የተመረጠ ሕዝብ ማድረግ ነበር። ዓለም ሁሉ የተመረጠ ሕዝብ ማድረግና በእነሱ መጠቀም፣ በእነሱ ዓለምን መድረስ፣ በእነሱ ሕዝብን ወደ ራሱ ማምጣት ነበር የፈለገው። አልቻሉ፣ ወደቁ። እንዲያውም በሕጉ ሁሉም በደለኛ ሆነው ተገኙ። ይሄ የመጀመሪያው ሕዝብ ነው። ሁለተኛው አሕዛብ ይባላል። ከእስራኤል ሕዝብ ውጭ የሆነው በሙሉ በዚያን ሰዓት አሕዛብ ይባላል። ኪዳን የለውም፣ ተስፋ የለውም፣ ዘሩ ከአብርሃም ዘር አይደለም። ስለዚህ ዝም ብሎ የሚኖር እንደፈቀደ የሚኖር ነው። ምንም እንኳ የሰው ልጅ ቢሆን እግዚአብሔር ቢፈጥረው በእግዚአብሔር መልክና ምሳሌ ቢፈጠርም ነገር ግን ከእግዚአብሔር ሕዝብ ውጭ ነው። ከተስፋው ቃል ኪዳን ውጭ ነው እና ከተስፋው ቃል ኪዳን ውጭ ስለሆነ እግዚአብሔር ይህንን አሕዛብ ብሎ ነው የሚጠራው። ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 2 ቁጥር 15 ላይ ሄዳችሁ ስታነቡ እኛ ኃጢአተኞች የሆነ አሕዛብ አይደለንም ይላል፣ በፍጥረታችን አይሁድ ነን ይላል። አያችሁ፣ አሕዛብ ኃጢአተኞች ናቸው ተብሎ ነው የሚታሰቡ፣ ኃጢአተኞች ናቸው። ለዚህ ነው ጳውሎስ እኛ ኃጢአተኞች የሆን አሕዛብ አይደለንም ብሎ ይናገራል። ስለ ራሱ ሲናገር እውነቱን ነው። አይሁዳዊ ነበር እሱ። የብሉይ ኪዳን ተስፋ ከተቀበለው ሕዝብ ነው የተገኘው። ስለዚህ ከዚህ የተነሳ ራሱ ምን አደረገ? ኃጢአተኛ የሆንኩ አሕዛብ አይደለሁም ወይም እኛ ብሎ
አጠቃላይ በዚያን ሰዓት ወደ ክርስቶስ አምነው የመጡትን የዳኑትን ሰዎች እኛ ኃጢአተኞች የሆን አሕዛብ አይደለንም ብሎ አስቀምጧል። ስለዚህ ከዚህ የተነሳ አሕዛብ የተባሉት ኃጢአተኞች ናቸው፣ ኪዳን ያልተገባላቸው፣ ተስፋ ያልተገባላቸው፣ በተስፋው ቃል ኪዳን ውስጥ ያልተካተቱ ሕዝብ ያልተባሉ ማለት ነው። እዚህ ጋር ይመጣና ጳውሎስ ምን ይላል ታዲያ? ሁሉ ኃጢአትን ሰርተዋል፣ ልዩነት የለም አለ። ልዩነት የለም፣ ሁሉም ብለዋል፣ ኃጢአትን ሰርተዋል። አሕዛብ የተባሉትም ሕዝብም የተባሉት ምን ሆኑ? ኃጢአተኞች ሆኑ፣ የእግዚአብሔርም ክብር ጎሏቸዋል ይላል። የእግዚአብሔርም ክብር ጎሏቸዋል። ስለዚህ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ሮሜ 3:23 በጣም የታወቀ ጥቅስ ነው ይሄ እና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሁሉም ሰው ኃጢአተኛ ነው የሆነው፣ የእግዚአብሔር ክብር ጎሎታል። ስለዚህ አሁን የትኛውም የሰው ልጅ በእግዚአብሔር ፊት መቅረብ የሚችልበት ምንም አይነት ነገር የለም። ሕግ የተሰጣቸው በሕግ ተሞክረው ፌል አድርገዋል። ሕግ ያልተሰጣቸው አሕዛብ ደግሞ ምንም እንኳ ያለ ሕግ ቢሆኑ የሕሊና ሕግ ስላላቸው በሕሊናቸው ሕግ አማካኝነት ተፈትነው ፌል አድርገዋል። ስለዚህ በእግዚአብሔር ፊት እኔ እንደዚህ ነኝ ብሎ የሚቀርብ የሰው ዘር የለም። ለዚህ ነው ሥጋ የለበሰ ሁሉ የሕግን ስራ በመስራት በእግዚአብሔር ፊት ስለማይጸድቅ ያለው። አያችሁ፣ ሥጋ የለበሰ ሁሉ ነው፣ ሥጋ የለበሰ ሁሉ። ስለዚህ ይህን መረዳት ያስፈልጋል። እግዚአብሔር ይሄ እንደሆነ ስላየ ነው የራሱን ጽድቅ የገለጠው። ከዚያ ምን አለመሰላችሁ? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ይላል። አያችሁ፣ ጽድቅ የሚባለው ነገር መዳን የሚባለው ነገር በኢየሱስ ክርስቶስ ቤዛነት፣ በኢየሱስ ክርስቶስ በተደረገው በተሰራው የማዳን ስራ ወይም የቤዛነት ስራ ለሰው የተሰጠ ነው። ለሰው የተሰጠው ሰው የማይገባው ይህ ነው። ሰው መረዳት ያቃተው ይህንን ነው። አንዳንድ ሰዎች የክርስቶስን የቤዛነት ስራ ወደ ጎን ያስቀምጡና ሌላ ነገሮችን ማስቀመጥ ይፈልጋሉ። እባክህ ወገኔ ተረዳ። ዋናው ትልቁ ነገር የክርስቶስ የቤዛነት ስራ ነው። የክርስቶስ የምትክነት ሞት ነው። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ምንድን ነው ያደረገው ከተባላችሁ ልንከፍል ያልቻልነውን ለመክፈል እኛን ወክሎ የእኛን ኃጢአት፣ የእኛን በደል፣ የእኛን ክስ፣ የእኛን ፍርድ በእኛ ላይ ሞት፣ ኩነኔ፣ ስቃይ ያመጣብንን ተሸክሞ ነው በመስቀል ላይ የዋለው። እሱን ነው የከፈለው። ለሱ የሚሆን ዋጋ ነው የከፈለው። ለሱ የሚሆን ዋጋ ነው የከፈለው። ለዚህ ነው በኢየሱስ ክርስቶስ በተደረገው ቤዛነት በኩል ነው የሚለው እንዲያው በጸጋው ይጸድቃል። እግዚአብሔር የተባረከ ይሁን። አያችሁ፣ የሰው ኮንትሪቢዩት የለበትም። ሰው የሚያደርገው አስተዋጽኦ የለም። እግዚአብሔር ለዚህ ነው ሰውን ሲያጸድቀው ያጸደቀው በጸጋው ነው ያጸደቀው። በልጁ በኩል ነው ያጸደቀው። ጽድቁ አድርጎ የላከው ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መጥቶ ደግሞ ምንድን ነው ያደረገው? የሰውን የቤዛነት ስራ የምትክነት ሞት ሞተ። በዚህ በኩል ነው ሰው የሚጸድቀው። በዚህ በኩል ነው ሰው የሚጸድቀው። በዚህ በኩል ነው ሰው የሚድነው። በዚህ በኩል ነው ሰው የሚድነው። ጳውሎስ ይህንን ያጠናክርና እርሱንም ይላል ኢየሱስን ማለት ነው እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ይላል። እግዚአብሔር የተባረከ ይሁን። ይህን ክፍል እንዴት እንደምወደው ልነግራችሁ አልችልም። እርሱንም ይላል ጳውሎስ። እርሱንም ማንን ማለት ነው? ኢየሱስን ምን አደረገው ነው የሚለው። እርሱንም በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው። በእምነት የሚገኝ አያችሁ፣ ኢየሱስ በእምነት ነው የምናገኘው። በእምነት ነው ስናምነው እናገኘዋለን። ለዚህ ነው ቅድም አይታችሁ ከሆነ በኢየሱስ ክርስቶስ በማመን ግልጽ አድርጎ ነው እግዚአብሔር ያስቀምጠው። በነገራችን ላይ ግልጽ አድርጎ ፍንትው አድርጎ ነው ያስቀምጠው። ሰው ይህንን ለማመን ለምን እንደሚቸገር፣ ሰው ይህንን ለማመን ለምን ግራ እንደሚገባው አላውቅም እንጂ ሰርተህ ትድናለህ፣ ወጥተህ ወርደህ ትድናለህ፣ ደክመህ ትድናለህ አይደለም እግዚአብሔር ያለው። የምትድነው የኔን ጽድቅ በማመን ነው። የኔን ጽድቅ ደግሞ የምታገኘው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን በእምነት እንድታገኙት በደሙ የሆነ ማስተስሪያ አድርጌ እኔ አቁሜዋለሁ ነው እያለ ያለው። እግዚአብሔር ያደረገው ይህንን ነው። እግዚአብሔር ያደረገው ይህንን ነው። በእምነት የሚገኝ በደሙ የሆነ ማስተስሪያ ማለት ኃጢአት የሚደመሰስበት፣ ኃጢአት የሚሰረይበት። ብዙ ጊዜ ስለዚህ ክፍል ሳወራ ማወራው የብሉይ ኪዳን ታቦት እንደምታውቁት ከግራ እንጨት ነው የሚሰራው እና እርዝመቱ 2 ክንድ ከስንዝር ነው። ከፍታው 1 ክንድ ከስንዝር ነው። ስፋቱ 1 ክንድ ከስንዝር ነው እና ከግራ እንጨት ይሰራል። 4 የቀለበት ይገጠምለታል። ከዚያ 2 መሎጊያ አለ።
ያ 2 መሎጊያ በግራር እንጨቱ የግራር እንጨት በዚያ ውስጥ ይገባና 4 ሰው ነው የሚሸከመው። ታቦቱ በወርቅ ክፈፍ ይሰራለታል፣ ጌጥ ይበጅለታል፣ ሳጥኑ ማለት ነው። ታቦት ማለት ማደሪያ ማለት ነው እና ያው ጽላቱ የሚያድርበት ነው እና እሱ በዚህ መንገድ ከተሰራ በኋላ የስርየት መክደኛ የሚባል አለ። እሱ ከወርቅ ብቻ ነው የሚሰራው እና ከወርቅ ብቻ ልክ በታቦቱ ልክ ከወርቅ ይሰራል። ከወርቅ ከተሰራ በኋላ በላዩ ላይ 2 የክብር ኪሩቤሎች ይደረጉበታል እና እነዚያ የክብር ኪሩቤሎች ወደ ስርየት መክደኛው ያያሉ፣ ወይም ወደ ታቦቱ ወደዚህ ወደ ምድር ያያሉ። እሱ ይከደናል እና ያ ከወርቅ የተሰራው የስርየት መክደኛው ማስተስሪያ ነው። በዓመት አንድ ጊዜ ወይም ደግሞ ሊቀ ካህኑ ወደ ቤተ መቅደስ በሚገባበት ጊዜ፣ ወደ ቅድስተ ቅዱሳን በሚገባበት ጊዜ ምንድን ነው የሚያደርገው? ደም ይዞ ይገባና እዚያ ስርየት መክደኛው ላይ ይረጫል። ስርየት መክደኛው ላይ ሲረጭ ስርየት ይደረጋል። ይሄ ካልሆነ ግን ሕግ ወጥቶ መቅሰፍት ያደርጋል። ሕግ ወጥቶ ሰውን ይገላል። ማነው መቅሰፍት ወጥቶ በሕጉ ላይ የተጻፈው መቅሰፍት ወጥቶ ሰዎች ሕግን ሲተላለፉ ሞት ነው የሚበጀው ስለሚል ሞት ይሆናል እና ይሄ የስርየት መክደኛ አለ። ሁልጊዜ ይሄ የስርየት መክደኛ ምንድን ነው ከተባለ ደም ይረጭበታል፣ ኃጢአትን ያስተሰርያል። ደም ይረጭበታል፣ የኃጢአት ስርየት ይደረጋል። ኢየሱስን ልክ እንደዚያ ነው ያደረገው እግዚአብሔር። በእምነት የሚገኝ በደሙ በራሱ ደም ይውላችሁ ስርየት መክደኛው ላይ የሚረጭው የእንስሳት ደም ነው፣ የከብቶች ደም ነው፣ የበጎች ደም ነው፣ የፍየሎች ደም ነው። ይህኛው ግን በራሱ ደም ነው። በደሙ በራሱ ደም በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመው ይላል። አያችሁ፣ በእምነት የሚገኝ ነው፣ በራሱ ደም የሆነ ማስተስሪያ ነው። ያ ደም ስለፈሰሰ የእሱ ደም ስለፈሰሰ ሰዎች ሲያምኑት ምን ያገኛሉ ማለት ነው? ስርየትን ያገኛሉ። እዚህ ጋር ስለ እግዚአብሔር ሲናገር ምን ይላል መሰላችሁ? ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመቼው ጽድቁን ያሳይ ዘንድ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። እግዚአብሔር አምላካችን የተባረከ ነው። ይህ ቃል በጣም ሰፊ ነገር የያዘ ቃል ነው። ይሄ የሆነበትን ምክንያት ይህንን የተደረገበትን ምክንያት ሲያስረዳ አንደኛው ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው የሚለው። ይኸውላችሁ የሰው ልጅ ከእግዚአብሔር ሐሳብ የወጣው ከእግዚአብሔር ገነት የወጣው እግዚአብሔር ካስቀመጠለት ቦታና ስፍራ የወጣው ኃጢአት በማድረጉ ኃጢአት በመስራቱ ነው። እግዚአብሔር ሰውን በአማረ ገነት አስቀምጠው። በአማረ ገነት ካስቀመጠው በኋላ በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ከዚህ አትብላ፣ ከዚህ ከበላህ ሞትን ትሞታለህ ብሎ እግዚአብሔር ነግሮት ነበር። ግን ሰው የእግዚአብሔርን ሐሳብ ትቶ የሰይጣንን ሐሳብ ሰምቶ ከእግዚአብሔር ሐሳብ ተለየ፣ በእግዚአብሔር ሐሳብ ላይ አመፀ፣ ኃጢአት ሰራ። በዚህ ምክንያት ሰው ከእግዚአብሔር ገነት ወጣ፣ ወይም ደግሞ እግዚአብሔር ካዘጋጀለት የከበረ ቦታ ወጣ፣ ለኩነኔ ለፍርድ ተዳረገ። ይሄ በፊት የተደረገው ኃጢአት ነው። ስለዚህ እግዚአብሔር አንደኛ በፊት የተደረገውን ኃጢአት በመተው ጽድቁን ማሳየት አለበት። ይህንን ዝም ብሎ አይደለም የሚያደርገው። ምን ያስፈልገዋል ከተባለ በደም የሆነ ማስተስሪያ ያስፈልገዋል። በደም የሆነ ማስተስሪያ፣ በደም የሆነ ስርየት የሚያሰጥ፣ በደም የሆነ ሰዎችን ከኃጢአት ከበደል የሚያነጻ፣ ሰዎችን ካለባቸው ፍርድ ኩነኔ ነፃ የሚያደርግ። ኃጢአተኞች ናቸው፣ በደለኞች ናቸው፣ እግዚአብሔርን አሳዝነዋል፣ እግዚአብሔርን በድለዋል፣ በኃጢአታቸው በበደላቸው ምክንያት ከእግዚአብሔር ተለይተዋል። እነዚህን ሰዎች የለያቸውን ኃጢአት እግዚአብሔር ለመተው ምን ያስፈልገዋል? በደም የሆነ ማስተስሪያ ያስፈልገዋል። ዝም ብሎ እግዚአብሔር ኃጢአትን ይቅር ማለት አይችልም። ለዚህ ነው እኛ ብዙ ጊዜ ኃጢአት ይቅር ይባላል፣ በንስሐ ይቅር ይባላል ሲሉን ትክክል አይደለም፣ እንደዚህ አይነት የኃጢአት ስርየት መንገድ የለም ብለን የምንከራከረው ከዚህ የተነሳ ነው። እንግዲህ ይኸውላችሁ ብዙ ጊዜ ብሉይ ኪዳን ለሐዲስ ኪዳን ጥላ ነው ስለሚል አንዳንድ ነገሮችን ከብሉይ ኪዳን ማንሳት ያስፈልጋል። ይኸውላችሁ በብሉይ ኪዳን ዝም ብሎ የኃጢአት ስርየት የለም። እያንዳንዱ የኃጢአት ስርየት የሚደረገው በምንድን ነው ካላችሁ በደም ነው። ለዚህ ነው የዕብራውያን ጸሐፊ ደም ሳይፈስ ምን የለም ብሏል? ስርየት የለም ብሏል። ደም ሳይፈስ ስርየት የለም። ስርየት እንዲኖር ካስፈለገ፣ ስርየት እንዲገኝ ካስፈለገ ምን ያስፈልጋል ካላችሁኝ ደም ያስፈልጋል። ደም ከሌለ ስርየት የለም። ደም ከሌለ ስርየት የለም። ስለዚህ እግዚአብሔር በፊት የተደረገውን ኃጢአት አዳምና ሔዋን የሰሩትን ኃጢአት ከዚያም በኋላ ያለውን የሰው ልጅ በሙሉ የሰራውን ኃጢአት ለመተው ምን ያስፈልገዋል ከተባለ ደም ያስፈልገዋል፣ ወይም በደም የሆነ ማስተስሪያ ያስፈልጋል። ኢየሱስ ክርስቶስ ይህንን አደረገ። ኢየሱስ ክርስቶስ ስለኛ ማስተስሪያ ሆኖ በመስቀል ላይ ዋለ፣ ደሙን አፈሰሰ። በዚህ ደም ምን ተገኘ? ስርየት ተገኘ።
ስለዚህ እግዚአብሔር በፊት የተደረገውን ኃጢአት በእግዚአብሔር ችሎታ በመተው ጽድቁን ያሳይ ዘንድ ይላል። ይህንን ሲያደርግ እግዚአብሔር ጻድቅ መሆኑን ያሳያል። እግዚአብሔር ትክክል መሆኑን ያሳያል። እግዚአብሔር ጻድቅ መሆኑን ያሳያል። ለኃጢአት የሚያስፈልገው ደም ፈሷል ማለት ነው። ለኃጢአት መንጻት የሚያስፈልገው ደም ፈሷል ማለት ነው። ለዚህ እኮ ነው አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አያችሁ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይሄ ደም ነው ሰዎችን ከኃጢአት ሁሉ የሚያነጻቸው። ይሄ ደም ነው ሰዎችን ከኃጢአት ሁሉ ንጹሕ የሚያደርጋቸው። ይሄ ደም ባይኖር ሰው ከኃጢአት መንጻት አይችልም። ሰው ከኃጢአት መንጻት አይችልም። ሰው ኃጢአተኛ ነው። ለሚሰራው ለእያንዳንዱ ኃጢአት ተጠያቂነት አለበት። ለሚሰራው ለእያንዳንዱ ኃጢአት ተጠያቂነት አለበት፣ ፍርድ አለበት፣ ኩነኔ አለበት። ሰው ደግሞ ደሙን እንኳ ቢያፈስ በሱ ደም ሰው መዳን አይችልም። በራሱ ደም መዳን አይችልም። ለምን ሲባል የሰው ደም ሰውን አያድንም። የሰው ደም ሰውን ከኃጢአት ነፃ አያደርግም። ሰው ኃጢአተኛ ነው። ሰው በደለኛ ነው። ሰው ደካማ ነው። ሰው ብዙ በደል አለበት። ለዚህ ነው ነቢዩ ኢሳይያስ ሁላችን በድለናል፣ ኃጢአታችንም እንደ ነፋስ ወስዶናል፣ ጽድቃችን እንኳ የመርገም ጨርቅ ነው ብሎ የተናገረው ኢሳይያስ 64 ቁጥር 6 ላይ ያለው ሀሳብ ሁላችን በድለናል፣ ኃጢአታችን እንደ ነፋስ ወስዶናል፣ ጽድቃችን የመርገም ጨርቅ ነው። ሰው የላችሁ ሁሉ ሰው። አሁን ነቢዩ ኢሳይያስ ማለት የእግዚአብሔር ሰው፣ እግዚአብሔርን በከበረ ዙፋን ላይ ቆሞ ያየ፣ እግዚአብሔር የሚናገረው የሚሰማ። የሚገርም ነው። እኔ ሁልጊዜ ይህንን ክፍል ሳነበው ይገርመኛል። አቤት እግዚአብሔር እላለሁ። ይኸውላችሁ ከጸጋው ከምሕረቱ ከቸርነቱ የተነሳ ሰማያትን ከፍቶ የሰማይን ምስጢር ቢገልጥልን በአዲስ ኪዳን ሊሆን ያለውን ነገር በመንፈስ ቅዱስ አማካኝነት እንኳን ቢያስረዳው፣ ነገር ግን ከኃጢአት ነፃ መሆን ግን አልቻለም። ለምን ሲባል ምን ያስፈልግ ነበረ መሰላችሁ? ደም ያስፈልግ ነበር። ስርየት የሚያመጣ ደም ያስፈልግ ነበር። ለዚህ ነው እግዚአብሔር ደም የኢየሱስ ደም ሲፈስ ነው ኃጢአትን ይቅር በማለት ጽድቁን ያሳየ። ይህ የመጀመሪያው ነገር ነው። በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳየ ዘንድ ነው የሚለው። እንቀጥልና ራሱ ጻድቅ እንዲሆን ይላል። ራሱም ጻድቅ እንዲሆን ማለት ናቸው። እግዚአብሔር ጻድቅ እንዲሆን ማለት እግዚአብሔር ጻድቅ እንዲሆን በጣም ይገርማል። እግዚአብሔር ጻድቅ አደለ፣ እግዚአብሔር ቅዱስ አደለ። እንዴት ምን ማለት ነው ልትሉ ትችላላችሁ። እግዚአብሔር ራሱ ጻድቅ የሚሆነው በጽድቅ ነገሮችን ማድረግ ከቻለ ነው። በጽድቅ ነገሮችን ማድረግ ከቻለ ነው። ለምሳሌ ለምን ሰው ዝም ብሎ ይቅር ይላል? ሰው አይልም። እግዚአብሔር ጻድቅ ነዋ። ጻድቅ ስለሆነ ጻድቅ መሆኑ መረጋገጥ አለበት። ሰው ዝም ብሎ ይቅር ማለት አይችልም። ኃጢአት ይውላችሁ ለእግዚአብሔር ጽድቅ ለእግዚአብሔር ቅዱስና አይስማማም። ለእግዚአብሔር ባህሪ አይስማማም። ለዚህ ነው እግዚአብሔር ሰውን ከገነት ሲያስወጣው ሰውን ጠልቶት አይደለም። የሰራውን ኃጢአት ነው የጠላው። የሰራውን መተላለፍ ነው የጠላው። ይህ መተላለፍ ሰውን ወደ ርኩሰት ነው የቀየረው። እግዚአብሔር ደግሞ ፍጹም ቅዱስ ነው። እግዚአብሔር ፍጹም ንጹሕ ነው። ሰው ደግሞ በኃጢአቱ ምክንያት ርኩስ ነው የሆነው። ርኩስና ቅዱስ አብረው መኖር አይችሉም። ዝም ብሎ እግዚአብሔር ይህንን ማድረግ አይችልም። ማድረግ እንኳ ቢችል እግዚአብሔር ምን አይሆንም? ጻድቅ አይሆንም። እግዚአብሔር ጻድቅ እንዲሆን ካስፈለገ ምን መደረግ ነበረበት? የጽድቅን ስራ መስራት ነበረበት። አንዳንድ ጊዜ በኢየሱስ የተደረገውን የማዳን ስራ እኛ ስንገልጥ ሰዎች ይሄ ቀላል ነገር ይመስላችኋል። በጣም የሚገርም ነገር ነው። በጣም ከባድ ነው። እግዚአብሔር ሰዎችን ያስደነቀበት ነገር የማዳን ስራው ነው። ሰዎች የተደነቁበት ስራ የማዳን ስራው ነው። ለምን መሰላችሁ? እኛ ኃጢአተኞች ነን፣ እግዚአብሔር ቅዱስ ነው። እኛና እግዚአብሔር መገናኘት አንችልም። ዝም ብሎ እግዚአብሔር እኛን ቢያጸድቅ ጻድቅ አይሆን። ስለዚህ ጻድቅ እንዲሆን ምን ማድረግ ነበረበት? ልጁ የእኛን የኃጢአት ዋጋ በመስቀል ላይ መክፈል ነበረበት። እራሱ እግዚአብሔር ሰው ሆኖ መጥቶ ከሦስቱ አካላት አንዱ ሰው ሆኖ መጥቶ የኃጢአታችንን ዋጋ መክፈል ነበረበት። በመስቀል ላይ ደሙን ማፍሰስ ነበረበት። ለዚህ ነው እግዚአብሔር ጻድቅ ነው። በእኛ ላይ የነበረውን ፍርድ፣ በእኛ ላይ የነበረውን ዕዳ፣ በእኛ ላይ የነበረውን ኩነኔ፣ እኛ ልንቀጣው የነበረውን ቅጣት በልጁ ላይ አሳርፎ ነው እኛን ይቅር ያለን። እኛን ያዳነን በዚህ መንገድ ነው። ዝም ብሎ አይደለም ያዳነን። ዝም ብሎ አይደለም ወደ እግዚአብሔር መንግስት እንገባ ያደረገን። ስለዚህ ይሄ ምንን ያሳያል ከተባለ የእግዚአብሔርን ጻድቅነት ያስረዳል። የእግዚአብሔርን ጻድቅነት ያሳያል። ለዚህ ነው መጽሐፍ ራሱም ጻድቅ እንዲሆን አያችሁ። እግዚአብሔር ኢየሱስ ክርስቶስን በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ ሲያቆመው ምን እያደረገ ነው ካላችሁኝ፣ ራሱንም ጻድቅ እያደረገ ነው።
ፍርደ ገምድል አይደለም። እግዚአብሔር ስለቻለ አላደረገም፣ ስለቻለ አያደርግም። እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው፣ መንገድ ሁሉ ንጹሕ ነው ብለን የምንናገረው ከዚህ የተነሳ ነው። እያንዳንዷ ነገር በእግዚአብሔር የተሰራችዋ ነገር በሙሉ ጽድቅ ነች፣ እውነት ነች፣ ትክክል ነች። ለዚህ ነው በልጁ የእኛን ኃጢአት፣ በልጁ የእኛን በደል፣ በልጁ የእኛን ዋጋ ከፈል፣ በልጁ የእኛን ዋጋ ከፈል። ይሄ እግዚአብሔር ምን አደረገው መስላችሁ? ጻድቅ አደረገው። በእውነት እግዚአብሔር ጻድቅ ነው ተባለ። ጻድቅ ነው ለምን ሲባል ፍርደ ገምድል አይደለም፣ ስለቻለ ዝም ብሎ ሰውን የሚያጸድቅ አይደለም። ዝም ብሎ ሰውን ወደ እግዚአብሔር መንግስት አያስገባም። ለዚህ ነው ብዙ ጊዜ ከሰዎች ጋር መተላለፍ የሚሆነው ይሄ ነገር በደንብ ስለማይገባን ነው። አንዳንድ ጊዜ ስናስብ እግዚአብሔር ዝም ብሎ እንደ ነገሮችን የሚሰራ ይመስላል። ኖ እንደዚህ አይደለም። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ንጹሕ ነው። መንገዱ ትክክል ነው። እውነት ነው። ለዚህ ነው ጳውሎስ በጣም በመገረም ምን አለ መሰላችሁ? እዚህ ሮሜ ምዕራፍ 11 ላይ ቁጥር 33 አካባቢ ያለው ቃል ምን ይላል መሰላችሁ? ቁጥር 33 የእግዚአብሔር ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው። ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱ ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ የእግዚአብሔር ባለጠግነት ጥበብ እውቀቱ እንዴት ጥልቅ ነው፣ ፍርዱ እንዴት የማይመረመር ነው። ለመንገዱ ምን የለውም ይላል? ፍለጋ የለውም። ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው ይላል እና አስደነቀው። አደራረጉ አስደነቀው፣ አስገረሙ። አያችሁ፣ አስገረሙ። ይገርማል። እውነት ነው፣ ይገርማል። እኛ ብንሆን ሰዎች ብንሆን ስለቻል እናድርገው ብለን ነው የምናስበው፣ እንስራው ብለን ነው የምናስበው። ለማድረግም አንችልም። አሁን ይህንን እናድርግ ብለን ብንል አንችልም። ለምሳሌ ይውላችሁ በቃ ጽድቅን እንጠብቅ ብለን ካል ምሕረት አይኖርም። እውነትን ጽድቅን ከጠበቅን ምሕረት አይኖርም። ደግሞ ምሕረት እናድርግ ብለን ካል በእኛ ምን ይሆናል መሰላችሁ? ጽድቅና እውነት ይሸራረፋል፣ ቦታ አይኖራቸውም። እግዚአብሔር ግን እነዚህን ማድረግ ይችላል። ዳዊት እንደዚህ ብሏል፣ ምሕረትና እውነት ተስማሙ፣ ጽድቅና ሰላም ተገናኙ ይላል። ክብር ለእግዚአብሔር። አያችሁ፣ ምሕረትንና እውነትን ማስማማት የቻለ እግዚአብሔር ብቻ ነው። ምሕረትንና እውነትን ማስማማት የቻለ እግዚአብሔር ብቻ ነው። ምሕረት ማድረግ ቻለ፣ እውነትን ደግሞ መተግበር ቻለ። ለዚህ እሱ ጻድቅ ነው ሲለን መጽሐፍ ቅዱስ ይኸውላችሁ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ ፍርድ፣ ስለኛ ኩነኔ፣ ስለኛ መተላለፍ መከፈል ያለበትን ነገር በልጁ ከፈለ። ልጁን አስከፈል ወይም ልጁ እንዲከፍል አደረገ። እንደገና ደግሞ ለእኛ ለኃጢአተኞች ደግሞ ምሕረት አደረገ። ስለዚህ እግዚአብሔር ምን ሆነ ማለት ጻድቅ ሆነ። እግዚአብሔር ጻድቅ ሆነ። ኮምፕሌን የሚያቀርብ አካል እንኳ ቢኖር ወደ እግዚአብሔር ማቅረብ አይቻልም፣ ግን የለም አይችልማ። ለምን ሲባል የልጁ የኃጢአታችንን ዋጋ ከፍሏል። ልጁ ስለኛ በመስቀል ላይ ተሰቅሏል። ስለኛ የቤዛነት ስራ ሰርቷል። እሱን ደግሞ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስረያ አድርጎ አቁሞታል። ስለዚህ እዚህ ጋር ክስ የለም። እዚህ ጋር ምንም አይነት የሚቀርብ ኮምፕሌን የለም። እግዚአብሔር ምንድን ነው? ጻድቅ ነው ማለት ራሱም ጻድቅ እንዲሆን ብሎ ይናገራል። ሌላው ሶስተኛው ሀሳብ በኢየሱስ የሚያምነውን እንዲያጸድቅ ይላል። አያቸው፣ በኢየሱስ የሚያምነው የሚጸድቀው ከዚህ የተነሳ ነው። በፊት የተደረገውን በመተው ጽድቁን አሳየ፣ ራሱ ጻድቅ ሆነ። እንደገና ደግሞ በኢየሱስ የሚያምነውን ምን እንዲል እንዲያጸድቅ ነው ይላል። እንዲያጸድቅ በኢየሱስ የሚያምነው የሚጸድቀው ከዚህ የተነሳ ነው። እግዚአብሔር ዋጋ ስለከፈለ፣ እግዚአብሔር በልጁ ዋጋ ስለተከፈለ ወይም ደግሞ በልጁ የተከፈለውን ዋጋ እግዚአብሔር በእግዚአብሔር ዘንድ ትክክል ስለሆነ ስህተት ስለሌለበት በኢየሱስ የሚያምነውን ሲያጸድቅ እግዚአብሔር ችግር የለም፣ መልካም ነው። እንደገና ደግሞ ጽድቁን ያሳይ ዘንድ ይላል። ይህ አራተኛው ሀሳብ ነው። ጽድቁ የሚታየው ከዚህ እግዚአብሔር ትክክል ነው ብለን የምንል ከዚህ የተነሳ ነው። እግዚአብሔር ኃጢአተኛውን ሲያጸድቅ ትክክል ነው ብለን የምናምነው ከዚህ የተነሳ ነው። ቅድም ወደ አነበብነው ሀሳብ እንምጣና ለዚህ ነው ምን ይላል 4:5 ላይ
ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አያቸው። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለምን ሲባል እግዚአብሔር ጽድቁን መግለጥ ፈልጓል። እግዚአብሔር ጽድቁን መግለጥ ፈልጓል። ለጽድቁ የሚያስፈልገውን ስራ ሰርቷል፣ በልጁ በኩል ሰርቷል። ለዚህ ነው እንግዲህ የሮሜ ጸሐፊ ቅዱስ ጳውሎስ ምንድን ነው የሚለን? እንግዲህ አባታችን አብርሃም ምን አገኘ እንላለን ብሎ ጥያቄ ያነሳና አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም ይላል። አያችሁ፣ ምን አገኘ አብርሃም ምን አገኘ ብሎ ሲል አብርሃም በስራ ጸድቆ ቢሆን የሚመካበት አለው፣ ነገር ግን በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ አይደለም ማለት መሰላችሁ? አብርሃም በእግዚአብሔር ፊት ጻድቅ አይደለም። ምክንያቱም ይኸውላችሁ እኛ ነን ስለ አብርሃም ጽድቅ የምናወራው እንጂ በእግዚአብሔር ዘንድ ግን ፍጹም እንከን አልባ አልነበረም። ለምን ብላችሁ ብትሉኝ አብርሃምንም የሚከሰው ኃጢአት ነበር፣ አብርሃምን ጋር በደል ነበር። እና ምን ይላል መጽሐፍስ ምን አለ ይልና አብርሃም እግዚአብሔርን አመነ እምነትም ሆኖ ተቆጠረለት፣ ጽድቅ ሆኖ ተቆጠረለት ይላል። አያችሁ፣ አብርሃም የጸደቀው በስራው አይደለም። በምንድን ነው ብላችሁ ሳላችሁኝ በእምነቱ ነው። ዘፍጥረት ምዕራፍ 15 ቁጥር 6 እንዳችሁ ብታነቡ ይሄንን ነው የሚነግራችሁ። አብርሃም እግዚአብሔርን አመነ እምነቱም ጽድቅ ሆኖ ተቆጠረለት፣ ዘርህን እንደ ሰማይ ከዋክብት አበዛዋለሁ ብሎ አለው። ይህንን እኮ ያመነው ሌላ ነገርም አይደለም። ዘርህን እንደ ሰማይ ከዋክብት አበዛዋለሁ ብሎ እግዚአብሔር ተናገረው። ምንም የለ በዚያ ሰዓት ልጅ የለው ምን የለው ባዶ ሰው ነው። አርጅቷል፣ ሸምግሏል፣ ምናምን እንደዚህ አይነት ነገር ሞቱን የሚጠብቅ ሰው ነበር። ግን እግዚአብሔር ተናገረው፣ ዘርህ እንደ ሰማይ ከዋክብት አበዛዋለሁ። ምክንያቱም በዘርህ የምድር ነገሮች ሁሉ ይባረካሉ ብሎ እግዚአብሔር ተናግሮ ስለሆነ የመጣው ያንን ቃል ይዟል። ያ ቃል አልተፈጸመው ነበር እስከዚህ ድረስ መጣና እግዚአብሔር እንደዚህ ሲለው አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል መጽሐፉ። ይህንንም ይነግረን አብርሃም እግዚአብሔርን አመነ እምነቱ ብሎ ተቆጠረለት፣ ጽድቅ ሆኖ ተቆጠረለታል። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። እንግዲህ የኛ ቋንቋ ነው፣ የኛ ልምምድ ነው። እዚህ ዓለም ላይ ያለን አንድ አሰሪ ወር ሙሉ አሰርቶ ደሞዝ መከልከል አይችልም። ደሞዝ ቢከለክል በግድ ነው የሚከፍላት፣ በግድ ይከፍላል። ምክንያቱም ሕግ ይፈርድበታል። አንድ ሰው ወይ ማሰራት የለበትም፣ ካሰራ ደሞዝ መክፈል ይችላል። ምናልባት ቀጣዩን አሰራም ማለት ይችል ይሆናል። ከዚያ ውጭ ግን የሰራበትን ማስቀረት አይቻልም። ዕዳ ነው፣ የግድ ነው፣ ይከፈላል። አንዳንድ ጊዜ ይሄ ነገር የአሰራር አቢዩዝ ሊደረግ ይችላል። ለምሳሌ ሰዎች ሕግ የማያውቁ ከሆነ ወይም በጊዜው የሚረዳቸው ዳኛ ከሌለ ወይም አንዳንድ ጊዜ ደግሞ ሕግ አስከባሪዎችም ደግሞ ካላቸው ሰዎች ጋር ስለሚስማሙ አቢዩዝ ሊሆን ይችላል። ግን ደሞዝ አሰርቶ መክፈል ግዴታ ነው። ግዴታ ጸጋ ይባላል። ጸጋ የሚባለው ምንድነው ካላችሁኝ፣ አንድ ሰው ወር ሙሉ ሳይሰራ ቤቱ ቁጭ ብሎ ወር መጨረሻ ላይ ና ደሞዝ ውሰድ ብሎ ቢሰጠው ያ ጸጋ ይባላል። እግዚአብሔር ይህንን ያነጻጸረው ለሚሰራ ሰው ደሞዝ ዕዳ ነው እንጂ ጸጋ አይደለም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ እግዚአብሔር እንደዚህ ነው ያደረገው። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነቱ ጽድቅ ሆኖ ይቆጠርለታል። የማይሰራ ሰው እግዚአብሔር እንደዚህ ነው ያደረገው። ስራውን በልጁ ሰራ። ሊደረግ ያለውን ነገር በልጁ አደረገ። በልጁ አድርጎ እሱ ጻድቅ ሆኖ በፊት የተደረገውን ኃጢአት ትቶ በኢየሱስ ክርስቶስን በማመን የሚያምነውን ለማጽደቅ በማጽደቅ ጽድቁን ለማሳየት በቃ በሰው በኢየሱስ ሲያምን ጻድቅ ነው አለ እግዚአብሔር። ጻድቅ ነው። ይሄ ነው ጸጋ የሚባለው። ይሄ ነው ነፃ ስጦታ ነው ጽድቅ የሚባለው። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋል፣ ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። ይህን ክፍል እንዴት እንደምወደው ልነግራችሁ አልችልም። ጸጋው በእምነት አድኗችኋል፣ ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ተመልከቱት፣ ይሄ የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። አያችሁ፣ ጽድቅ የእግዚአብሔር ስጦታ ነው ብለን የምንለው ከዚህ የተነሳ ነው። መዳን የእግዚአብሔር ስጦታ ነው ብለን የምንለው ከዚህ የተነሳ ነው። እግዚአብሔር ነው የሰጠው። በቃ እግዚአብሔር የራሱን ጽድቅ ገለጠ። ያንን ጽድቅ ለሰው ልጆች እግዚአብሔር ሰጠ። ስራውስ ዋጋውስ ሲባል ዋጋውን በልጁ በኩል ከፈል። ዋጋውን ልጁ እንዲከፍለው አደረገ።
መጽደቂያ ደሙን ልጁ አፈሰሰ። ከዚያ በኋላ ሰው ሁሉ ይህንን የእግዚአብሔርን ጽድቅ በእምነት ተቀብሎ እንዲድን እግዚአብሔር ወሰን፣ እግዚአብሔር አደረገው። ለዚህ ነው ጸጋው በእምነት አድኗቸዋል እንጂ ጸጋው በእምነት አድኗቸዋል። ይህ ምንድን ነው ለሚለው የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው፣ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። በዚህ ዘመን በጣም የሚያሳዝናችሁ ነገር ብዙ ሰዎች ይህንን የእግዚአብሔር ነገር መረዳት አይችሉም። ብዙ ሰዎች ይህንን የእግዚአብሔርን ነገር ለማወቅ ይከብዳቸዋል። በጣም የሚያሳዝነው ነገር ግን ለመዳን ደግሞ እኛ ይህንን ማድረግ አለብን ብለው ያስባሉ። በጭራሽ አይቻልም ወገኖች፣ አይቻልም። የላችሁ ከኛ የተሻለ ሕይወት ያላቸው ከኛ የተሻለ ወደ እግዚአብሔር የቀረቡ ሰዎች ይህንን ማድረግ አልቻሉም። ዋናውና ትልቁ ነገር ይሄ ገብቶ ሰው ይህን ተረድቶ ወደ ክርስቶስ መምጣት ነው የሚሻለው። በቃ በደሙ የሆነ ማስተስሪያ የሆነውን ኢየሱስ ክርስቶስን ማመን ነው የሚሻለው። ይህንን ነው መጽሐፉ የሚነግረን ወገኖች። በዚህ ሀሳብ ላይ ይቀጥላለሁኝ። ጀምሬያለሁ። በደንብ ነው የምንማረው። ብዙ ነገሮችን እናነሳለን እና ለዛሬ እዚህ ጋር አበቃለሁኝ። ማኅደረ ክርስቶስ መንፈሳዊ አገልግሎትን መደገፍ የምትፈልጉ ሰዎች ታች በምናስቀምጠው አድራሻ አግኙን። አውደ ወንጌል ሚዲያን ደግሞ ሰብስክራይብ አድርጉ። ተባረኩ፣ በርቱ። በደንብ በስፋት እንማራለን። ዛሬ ይህንን ብያለሁኝ። እንቀጥላለን። ክብር ለእግዚአብሔር ይሁን። የዛሬውን ፕሮግራም በዚህ ላይ በቃለሁ። ተባረኩ። ጸጋ ከእናንተ ጋር ይሁን። አሜን።